ሰላም ጤና ይስጥልኝ። ዛሬ የምንነጋገረው ስለ ውድ ስጦታችን ማለትም ስለ አይናችን ጤንነት ነው። የአይን ጤንነት መታወክ ምልክቶች ቀስ በቀስ ከሚመጡ ለውጦች ጀምሮ በአስቸኳይ ሕክምና ካልተገኘ የእይታ ማጣትን እስከሚያስከትሉ ድንገተኛ አደጋዎች ሊለያዩ ይችላል። ዛሬ ትኩረት ልንሰጣቸው የሚገቡ የአይን ምልክቶችን በዝርዝር እናያለን። በመጀመሪያ መነጽር እንደሚያስፈልገን ወይም ያለን መነጽር መቀየር እንዳለበት የሚያሳዩ የተለመዱ ምልክቶችን እንመልከት። እይታው ከደበዘዘ ማለትም ቅርብ ወይም ሩቅ ያሉ ነገሮችን ለማየት ከተቸገሩ ይህ የመጀመሪያው ምልክት ነው። በተጨማሪም መጽሐፍ ካነበቡ ወይም ኮምፒውተር ለረጅም ሰዓት ከተጠቀሙ በኋላ ተደጋጋሚ የራስ ምታት ካለቦት፣ እንዲሁም አይኖን የማጥበብ ልማድ ከመጣቦት አይኖ እየደከመ መሆኑን ያሳያል። በተለይ በማታ መኪና በሚያሽከረክሩበት ወቅት የብርሃን ነጸብራቅ የሚያስቸግርዎት ከሆነ ወይም የመኪና መብራቶች እንደ ክብ ቅርጽ እየታዩ ካስቸገሩዎት የእይታ ምርመራ የሚያስፈልግበት ጊዜ ላይ ደርሰዋል ማለት ነው። አሁን ደግሞ በጣም ወሳኙ ክፍል ላይ ደርሰናል። በአስቸኳይ ወደ ሕክምና መሄድ ያለብዎት መቼ ነው? እነዚህ ምልክቶች ከታዩ በአቅራቢያው ወደሚገኝ ድንገተኛ ክፍል መሄድ አለብዎት። የመጀመሪያው ድንገተኛ የእይታ ማጣት ነው። በአንድም ይሁን በሁለቱም አይን በከፊልም ሆነ ሙሉ በሙሉ እይታው ድንገት ከጠፋ ይህ ጊዜያዊ ቢሆን እንኳ በፍጥነት መታየት ይኖርብዎታል። ሁለተኛው የብርሃን ብልጭታዎች ናቸው። ድንገት እንደ ካሜራ ፍላሽ የሚበሩ ብርሃኖች ወይም ብዙ ጥቁር ነጠብጣቦች ካዩ ይህ የሬቲና የአይን የኋላ ክፍል መነጠል ምልክት ሊሆን ስለሚችል ጥንቃቄ ይሻል። ሶስተኛው ምልክት የመጋረጃ ጥላ ነው። ይህም በእይታው ላይ እንደ መጋረጃ የሚጋርድ ጥቁር ጥላ መፈጠር ነው። አራተኛው ምልክት ከባድ የአይን ህመም ነው። አይኖ ቀልቶ ከከፍተኛ ህመም ማቅለሽለሽ ወይም ማስታወክ ጋር አብሮ ከመጣ ይህ አጣዳፊ የግላኮማ በሽታ ምልክት ሊሆን ይችላል። አምስተኛው ምልክት ድርብ እይታ ሲሆን ይህም አንድን ነገር ሲመለከቱ ሁለት ሆኖ የሚታዩት ከሆነ ነው። ከነዚህ በተጨማሪ በአይኖ ገጽታ ላይ የሚታዩ ለውጦችንም ልብ ይበሉ። የማይጠፋ የአይን መቅላት፣ ከመጠን ያለፈ እንባ ወይም ደግሞ አይን ውስጥ አሸዋ እንዳለ የሚሰማ ድርቀት ካለ ባለሙያ ማማከር ያስፈልጋል። አንድ የሚገርም መለያ ደግሞ እንደ የበር ፍሬም ያሉ ቀጥ ያሉ መስመሮች ተጠማዘው ወይም ተዛብተው ከታዩት ይህ በስተርጅና የሚመጣ የአይን ህመም ምልክት ሊሆን ይችላል። ለማጠቃለል ያህል የአይን ችግሮች ህይወታችንን በእጅጉ ሊያስተጓጉሉ ይችላሉ። በየዓመቱ ወይም በየሁለት ዓመቱ መደበኛ የአይን ምርመራ ማድረግ ከባድ ችግሮችን አስቀድሞ ለመከላከል ብቸኛው መንገድ ነው። የአይን ጤንነትዎን ለመጠበቅ ምን አይነት ጥንቃቄዎችን ያደርጋሉ? ስክሪን ሲጠቀሙ አይኖ ይደክማል? ጥያቄ ካላችሁ ኮሜንት ላይ አስቀምጡልን።